እንዴት ናችሁ? አለሁ እግዚአብሔር ይመስገን። ይህ ጤናው በቤቱ የተሰኘው ዩቲዩብ ቻናሌ ነው። በሁለተኛ ቪዲዮ የምናነሳቸው 5 ዋና ዋና ስህተቶች ናቸው። እኔም የተሳሳትኳቸውም አሉ። ከእነሱም እኔም እዘረዝርላቸዋለሁ። ከእነሱ ውስጥ በዋናነት የሚጠቀሰው ጾም ወይም ደግሞ ቁርስ መዝለል ነው። ቁርስ መዝለል አብዛኞቻችን ውፍረት ለመቀነስ ወይም ክብደት ለመቀነስ እንደ ዋና ወይም እንደ ግብአት እንጠቀማለን እና በፍጹም የተሳሳተ ነው። ቁርስ መዝለል ሰውነታችን ውስጥ ያለውን ሜታቦሊዝም እንዲዛባ ያደርገዋል እና በዚህ ሰዓት ደግሞ ሰውነታችን ያከማቸውን ስብ አደጋ ጊዜ መቆጠብ ይጀምራል እና ፋታችን ወይም ደግሞ ስባችን እንዲቃጠል አይረዳንም። ስለዚህ እኔ ራሴ ምን አደረኩኝ? በቀን አንድ ጊዜ ለመብላት በተለይ ጾም ነበርና መሀል ላይ ዳይት በማደርግበት ጊዜ ያን ጾም ምን አደረኩኝ? ምሳ ብቻ እበላለሁ፣ እራት አልበላም። ቁርስ ያው ጾም ነው፣ ምሳ እበላለሁ፣ እራት አልበላም። ይሄን ስህተት ለ1 ወር አድርጌው ነበር፣ ግን ወደ 15 ቀን ምናምን እንዳደረግኩት ራሴን መቆጣጠር አቃተኝ። ያዞረኛል። ውሃ ደግሞ በደንብ መጠጣትም ጾም ላይ ስለሆነ ከሰዓት ስለሚሆን ብዙ ጊዜ ውሃ የመጠጣትን ችግር ይመጣልና ሆስፒታል ሄጄ ሕክምና አድርጌ መድኃኒት እየወሰድኩኝ ቁርሴንም መብላት ጀመርኩኝ እና ስለዚህ ቁርስ መዝለል ወይም ደግሞ ጾም ከሆነ ሰው ግን ምን ማድረግ አለብን? ቁርስ፣ ምሳና እራታችንን በአግባቡ መመገብ አለብን። እራት በልቶ መተኛት ነው እንጂ የሚወፍረው እራት መብላት አይደለም የሚወፍረው። እና እራት እንዴት ነው? ቢያንስ ከመተኛታችን 2 ሰዓት ወይም 1 ሰዓት ችግር የለም እና 2 ሰዓት ወይ 1 ሰዓት በፊት በልተን መተኛት ነው እንጂ እራት መዝለል ወይም ደግሞ ቁርስ መዝለል መፍትሄ አይደለም። ሁለተኛው ነጥብ ደግሞ ካርዲዮ ስፖርቶች ላይ ብቻ ማተኮር፣ መሮጥ፣ ሳይክል መንዳት፣ እንዲሁም ደግሞ ረጅም ወክ ማድረግ እነዚህ የካርዲዮ ኤክሰርሳይዝ የሚባሉትን ብቻ ፎከስ አድርገን መስራት ስህተት ነው። እኔ ትሬድሚል ላይ በቃ ልክ እንደገባሁ ትሬድሚል በቃ አንደኛ ነው እና ትሬድሚል ይወጣል፣ ይሮጣል፣ ወክ ይደረጋል፣ እስኪደክም እያረፉ ድጋሚ ወክ እና ያው ጥሩ ነው። ለማሟሟቅነት መጠቀም አለብን እንጂ እንደ ዋናነት ስፖርት ማየት የለብንም እና ስለዚህ ከካርዲዮ በተጨማሪ ስትሬንግዝ ፊትነስ ላይ ፎከስ ማድረግ አለብን። ስትሬንግዝ ፊትነስ ካርዲዮ በሳምንት 1 ቀን ከሰራን ሌሎቹን አፐር ቦዲ፣ ሎወር ቦዲ፣ አብዶመን እያለን ስትሬንግዝ ኪሎ ማንሳት አለብን እና ይሄ ደግሞ ምንድነው የሚጠቅመን? ሰውነታችን ጡንቻችን በጠነከረ ቁጥር ኢቭን የምናልፍበት ቀን ላይ ራሱ ካሎሪ የማቃጠል መጠኑ በጣም ሀይ ነው። ስለዚህ ስፖርት በምንሰራበት ጊዜ የስትሬንግዝን ላይ ፎከስ ማድረግ አለብን። ካርዲዮ ላይ ብቻ ፎከስ አታድርጉ ለማለት ነው። ሶስተኛው ነጥብ የታሸጉ ምግቦች ላይ ፎከሳችንን መቀነስ። ለምሳሌ እኔ የታሸጉ መጠጦችን መጀመሪያ ላይ በእርግጥ አቁሜ ነበረ፣ ግን መሀል ላይ መዘናጋት ጀመርኩኝ። ምንድነው ኢነርጂ ነው ብለን ነው የምናስበው እና እነሱ የታሸጉ መጠጦች ሞር ከይዘታቸው ለምሳሌ አፕል ሳይደር ምናምን አሁን እሱ አሪፍ ነው። አፕል ሳይደር የሚጠጣው ይሄ በጣም ፎር ዌት ሉዝ አሪፍ ነው። ያው ብዙ ቴስቱ ስላልተመቸኝ አልጠጣሁትም። እናንተ ከቻላችሁት እሱ እንደ አብዛኛው የታሸጉ መጠጦች የሚባሉት እንዳለ ምንድን ናቸው? ስኳር ይዘት አላቸው እና እነሱን ቀንሰን በምን መጠጣት አለብን? ውሃ። አራተኛው ነጥብ ምንድነው? የተቁላሉ ምግቦች። እኔ ምንድነው ያደረኩት? ምግቦች ላይ ለምሳሌ ቂንጬ እንቁላል ምናምን ስጠቀም እንቁላል ፍርፍር ምናምን ስጠቀም በደንብ አቁላልቼ ምን ብዬ ምናምን ነበር የምጠቀመው እና እነሱ ሲቁላላ ካርቦሃይድሬቱ ሀይ የሆነ ነው የሚሄደው እና የተቁላሉ ምግቦች ላይ በጣም መቀነስ አለብን። ለምሳሌ እንቁላል ተፈቀደልኝ ተብሎ እንቁላል ክሽን ብላ እየተቁላላች ምናምን መሆን የለበትም። ይሄ ይዘቱን ማጣት የለበትም። ከእንቁላል አልፎ ተቁላልቶ ይዘቱን ማጣት የለበትም። አምስተኛው የመጨረሻው ነጥብ ምንድነው? እንቅልፍ መተኛት ወይም ደግሞ ጭንቀት መቀነስ። ያው ከውፍረት ጋር የተገናኘ አብዛኞቻችን በተለይ እናቶች ጭንቀታችን በጣም ሀይ ነው። ምክንያቱም ውፍረታችን ሰውነታችን በጨመረ ቁጥር ጭንቀታችን ይጨምራል። ጭንቀት ሲመጣ ደግሞ እንቅልፍ አለመተኛት ይመጣልና እንቅልፍ በደንብ መተኛት አለብን። እንደገና ጭንቀት መቀነስ አለብን። ጭንቀት እንዳልኳችሁ ከጨመረ ኮርቲሶል የተባለ ሆርሞን ይመረትና ሆዳችን አካባቢ ፋት ይከማቻል እና
ሆዳችን የተከማቸ ስብ ደግሞ ለመቀነስ በጣም ከባድ ነው። ለረጅም ጊዜ እንዳለት ነው ልንሰራ ይጠይቀናል። ስለዚህ ጭንቀትን መቀነስ እንደገና ደግሞ በትንሹ በቃ 8 ሰዓት በቂ ነው። ደስ እንዳያገኘው በተለይ አራሶች ሲሆን 4 የ5 የሚነሳው ልጆቻችንን ለማግባት ነገር ግን ኢሚዲየትሊ እንቅልፍ እንዲወስደን የሚያደርግ ነገሮች ለምሳሌ ውሃ እንደመጠጣት እና ውሃችሁን እየጠጣችሁ በአግባቡ እንቅልፋችሁን መተኛት ጭንቀታችሁን መቀነስ አለባችሁ እና ለልጆቻችሁ ለራሳችሁ ስትሉ መኖር መቻል አለባችሁ። ራሳችሁን ጤናችሁን መጠበቅ አለባችሁ። በቀጣይ የምታነሱት ቪዲዮ ካለ አስተያየት ኮሜንታችሁን አስተያየት መስጫ ቦክስ ውስጥ አስቀምጡልኝ። ቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። በምግቦችም ዙሪያ ይሄን ምግብ ብትመገቡ እንደዚህ አድርጋችሁ ብትሰሩ እያልኩኝ ቪዲዮዎች ይዤላችሁ እመጣለሁ። ለዛሬ እዚህ በቃል ቸር ሰንብቱ።